የነቢዩላህ ኢብራሂም አለይሂ ሰላም ባለቤት ሳራ ትባላለች። በጊዜው በውበቷ በጥሩነቷ የታወቀች ሴት ነበረች። ስለ ውበቷም ይገጠምላት ነበር። ነገር ግን አሟልቶ አይሰጥምና የነቢዩላህ ኢብራሂም አለይሂ ሰላም ባለቤት ሳራ መውለድ አትችልም። ለብዙ ዘመናት ለመውለድ ቢሞክሩ አላህ ልጅ አልሰጣቸውም። በዛን ጊዜ አንድ የታወቀ መጥፎና ባለጌ ንጉስ ነበር። ቆንጆ ሴቶችን እያደነ ለራሱ ያደርጋቸዋል። በዛ ጊዜ የነበሩ እናቶች ሲወልዱ ሴት ልጆቻቸው አስቀያሚ እንዲሆኑ ይመኙ ነበር። ከዚህ ንጉስ ለማትረፍ ከዕለታት በአንዱ ቀን ይሄ ንጉስ ስለ ሳራ ውበት ይሰማል። ወዲያውኑ አገልጋዮቹንም በመላክ ሳራን ወደ ቤተ መንግስት እንዲያመጡለት ያዛቸው። ወደ ቤተ መንግስቱም ነቢዩላህ ኢብራሂም አለይሂ ሰላም እና ሳራ ይሄዳሉ። ይሄ ባለጌ ንጉስ ከሳራ አጠገብ ወንድ ቆሞ ሲያይ ማነህ ብሎ በቁጣ ይጠይቀዋል። ነቢዩላህ ኢብራሂም አለይሂ ሰላም ቀስ ብሎ አሰብ አደረገና ወንድሟ ነኝ ይለዋል። ቆይ ሌላ ነገር ሳታስቡ ወንድሟ ነኝ ያለበት ምክንያት የዲን ወንድሟ ወይም በእስልምና ወንድሟ መሆኑን በመነየት ነበር። ምክንያቱም አንዲት ቆንጆ ሴት ያገባች ከሆነች ባላቸውን ያስገድል ነበር ይሄ ንጉስ። በዚህ መልኩ ነቢዩላህ ኢብራሂም አለይሂ ሰላም ከሞት ይተርፋል። እሱንም ከቤተ መንግስት በማባረር ሳራን ወደ ራሱ ይወስዳታል ማለት ነው። ይሄ ባለጌ ንጉስ ብልግናውን ለመፈጸም ወደ ሳራ መጠጋት ይጀምራል። ነገር ግን እቺ ድንቅ ሴት በአላህ ጥበቃ ስር ነበረች እና በተጠጋ ቁጥር ሰውነቱ እንደ ድንጋይ እየከበደው ፓራላይዝ እየሆነ ይወድቅ ነበር። እንደገና ተስፋ ሳይቆርጥ በድጋሚ ይሞክራል። በድጋሚ አላህ ሰውነቱን ይይዘውና እግሯ ስር ይወድቃል። ከአንዴም 3 4 ሞክሮ ሲያቅተው ይህቺ ሴት ጥቡቅ መሆኗን ይረዳል። በሳራ ውበት በመማረክ እንዲሁም በጠበቃት ኃይል በመገረም ምንም ሳያደርጋት እንድትወጣ ይፈቅድላታል። ስትወጣ ግን ብቻዋን አልነበረች። አሉ ከተባሉ ምርጥ አገልጋዮች ቆንጅዬ ወጣት አገልጋይ በስጦታ መልክ አበርክቶላት ነበር። ነቢዩላህ ኢብራሂም አለይሂ ሰላም ባለቤቱ ምንም ሳይነካ ከነ ንጽህናዋ ስትወጣ ደስታው ወደር አልነበረው። አብረውም ወደ ቀያቸው ከተመለሱ በኋላ ሳራ የአገልጋዩን ውበትና ወጣትነት በመመልከት ለነቢዩላህ ኢብራሂም አለይሂ ሰላም ከሷ ያላገኘውን ልጅ ይህችን ሴት አግብቶ እንዲወልድ ሀሳብ ታቀርብለታለች። ነቢዩላህ ኢብራሂም አለይሂ ሰላም ግን እስከዛሬ 80ዎቹን እድሜውን እስኪያልፍ ድረስ ያላገባው ለሳራ ከነበረው ጥልቅ ፍቅር ስለነበር እሺ አላላት። ነገር ግን እንደ ማንኛውም ነቢይ የአላህን መልእክት በዘሩ ማስቀጠል ይፈልግ ነበር እና ብዙ ጊዜ ካሰበ በኋላ በሳራ ሀሳብ ይስማማል። ይህችን ወጣት ሴትም ያገባታል። አላህም ብዙ ሳይቆይ በልጅ ይባረካቸዋል። ከብዙ አመታት ሰብርና ከብዙ አመታት ጥበቃ በኋላ ነቢይ የሆነን ልጅ አላህ ሱብሃነሁ ወተዓላ ለነቢዩላህ ኢብራሂም አለይሂ ሰላም ይለግሰዋል። ከዛ በፊት ግን ነቢዩላህ ኢብራሂም አለይሂ ሰላም ያገባት ይህቺ ወጣት ሴት የታሪካችን ሜን ካራክተር ናት። ይህቺ ሴት ሀጀር ናት። ስለ ሀጀር መቼስ ሁላችንም እናውቃለን። እንግዲህ ነቢዩላህ ኢብራሂም አለይሂ ሰላም በእድሜዎቹ ማምሻ ላይ ስላገኘው ልጅ ደስታ መቼስ ማሰብና መገመት አንችልም። በጣም ኃይለኛ ደስታ ውስጥ ነበር። ነገር ግን ደስታውን አጣጥሞ ሳይጨርስ አንድ ከበድ ያለ ዋህይ ይወርድለታል። ዋህዩም የነበረው ነቢዩላህ ኢብራሂም አለይሂ ሰላም ከነበረበት ሀገር ከፍልስጤን ወደ መካ የዛን ጊዜ ምንም ወዳልነበረባት ንጹህ ምድረ በዳ በረሃ ቤተሰቦቹን ይዞ እንዲሄድ ነበር። ነቢዩላህ ኢብራሂም አለይሂ ሰላም እንዲሁ አይደለም የአላህ ወዳጅ የሚል ስያሜ የተሰጠው። ምንም ሳያቅማማ ምንም ሳይጠይቅ አራስ ባለቤቱንና አራስ ልጁን ይዞ መንገድ ይጀምራል። እንዳሁኑ ቀረብ ያለ መንገድ ሳይሆን ብዙ ፈተና ያለበት፣ የቀኑ ጠራራ ፀሐይ፣ የሌሊቱ ብርድ ከባድ የነበረበት እንዲሁም እንኳን አራስ ጠንካራ ወንድ እንኳን ሊያልፍበት የሚከብድ አካባቢ ነው። ነገር ግን የመጣው ከወዳጁ ከአላህ ሱብሃነሁ ወተዓላ ስለሆነ ትእዛዙ ምንም ሳያቅማማ ይዟቸው መንገድ ጀመረ። ያንን ሁሉ በረሃ፣ ያንን አዋራ፣ ያንን ብርድ ለብዙ ቀናት ከቻሉ በኋላ ወደ መካ ይደርሳሉ። መካ እንደደረሱም ምድረ በዳ መሀል ላይ ሁለተኛው ዋህይ ለነቢዩላህ ኢብራሂም አለይሂ ሰላም ይወርድለታል። ምንም ሳይናገር ጀርባውን ሰጥቶ ወደ መጣበት እንዲመለስ ነበር። ገና ልጅ አገኘው ብሎ ሳያጣጥም ወደ በረሃ እንዲልካቸው ተገደደ። ከፍልስጤን ከፍሬያማ ሀገር ከለም ሀገር ምንም ወደሌለበት ምድረ በዳ ቤተሰቡን መጣል ትራንዚሽኑ በጣም ከባድ ነበር። ነገር ግን አሁንም ይሄ ትእዛዝ ከአላህ ነው እና የሚወዳትን ባለቤቱን እንዲሁም የሚሳሳለትን ያልጠገበውን ልጁን በረሃ ላይ ትቶ ጓዝ አስቀምጦላቸው ጀርባውን ሰጥቶ መንገድ ይቀጥላል። የዚህን ጊዜ ሀጀር እየሄደ ያለው ሰው